አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ወደ ቻናል ቤተሰቦች እንደምሰምታችኋል። ዛሬ ይዤላችሁ የመጣሁት የቤት እንጀራ አሰራር በሳምቡሳ መልክ እንግዲህ እንዴት መስራት እንችላለን የሚለውን ይዤላችሁ መጥቻለሁኝ። ላይክ ሸር እያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻው እያያችሁ እንግዲህ እንዴት እንደምሰራ ተከታተሉኝ እላለሁኝ። አመሰግናለሁኝ። እንግዲህ ወደ አሰራሩ ስንሄድ የቤት እንጀራን አዘጋጅቻለሁኝ። እንደዚህ ቲማቲምም ፍልፍል ሮሚም ፈረንጅ ቃሪያ አዘጋጅቻለሁኝ። ቲማቲም እንግዲህ ቤት እንጀራን በደንብ አድርጌ በስሱ ነው እንትን ያልኩት፣ ውሃ እንዳይሆንብኝ እንደዚህ አድርጌ አዳርቄዋለሁ ማለት ነው። ከዚያ እዚህ ጋር እንደዚህ ደረደርኩት። እንደዚህ በመንድል አድርጌ በደንብ አድርጌ አዳርቄ እንደዚህ አንድ ላይ ሁሉንም ከሰበሰብኩት በኋላ እዚህ ጋር ደግሞ እንቁላሌን አብስዬ በትንሽ በትንሹ ቆረጥኩት። እንደዚህ ነጭ ሽንኩርት አደረኩበት፣ መከለል አደረኩበት። አብሬ እንደዚህ ሁሉንም ድብልቅልቅ አድርጌ ዘባዲ አድርጌያለሁ። ፈጨሁት። ነጭ ሽንኩርትም ቀይ ሽንኩርትም አድርጌያለሁ። አብሬ እንዲፈጨሁትና እንደዚህ አድርጌ ቤት እንጀራን ጠበስኩ ማለት ነው። ቤት እንጀራን እንደዚህ ከጠበስኩት በኋላ ለመጠቅለል እንዲያረዳኝ በጣም ብዙም አላሳረርኩትም። ከዚያ ወጣሁት። እንደዚህ እየቀባው ገለባበጥኩት። በነገራችን ላይ በጣም ነው የሚጣፍጠው። ከዚያ እዚህ ጋር ደራደርኩት ሁሉንም እያወጣሁ ማለት ነው። አሁን ቅድም ያዘጋጀሁትን ሶስ አድርጌ ያደረኩኝ እንደዚህ መጠቅለል ነው። እንደዚህ እንዳያችሁት በጣም ሳህል ነው። የደረቀ ይመስላል፣ ግን ቤት እንጀራ መስራት እንደሚቻል ልክ እንደ ሊጥ እንግዲህ ነው እያሳየኋችሁ ያለሁት። በጣም ጥሩ አሰራር ነው። እንደዚህ አድርጌ ጨርሻለሁ ጠቅልዬው። በጣም ነው የሚያምረው። እዚህ ጋር ደግሞ ፍልፍል ሮሚ አብስዬ እንደዚህ አድርጌ አዘጋጅቸዋለሁኝ። አብስዬ እንደዚህ ልክ ደቅቅ አድርገዋለሁኝ፣ ፈጨዋለሁ ማለት ነው። ከፈጨሁት በኋላ ኩዝበራ ጨመርኩበት፣ አብሬ ፈጨሁት። ከዚያ እዚህ ሳህኔ ላይ አድርጌ ቅድም የጠቀለልኩትን ቤት እንጀራ አብሬ እዚህ ጋር እንግዲህ ድብልቅልቅ አደረኩት፣ እንደዚህ እንዲይዝልኝ ማለት ነው፣ ጣዕም እንዲኖረው። በዚህ እንግዲህ ወደ ቻናል ቤተሰቦች በዚህ መልኩ የቤት እንጀራ አሰራር ነበር ሳሳያችሁ የቆየሁት። ሰብስክራይብ፣ ላይክ፣ ሸር እንዳትረሱ እያልኩኝ ደህና ሁኑልኝ። ባይ ባይ።